አይ መምሪ ፍቅራችን ስፋፍቶ ታይቶ ነበር ጠብቆ አንዳንዱ ቃል ሲንድ ሲመስል መንጠቆ ከክብር ያርቃል ከክብር ርቆ እውነቱን እንድንይዝ አጥብቀን ከስሩ ቅኔውን ተውና የሆነውን አውሩ። ክሱን ያቀረብሽው አንቺ ነሽ እንግዲህ ሰምተን እንድንፈርድ ሐሳብሽን በይወዲ አባት እንደረኛ እምባ እንዳልነበረ ጅብ ላደራ ስጋ መታመኑ ቀረ። ዳር ዳሩን በቅኔ ከምታሽኳሊ ወደ መሐር ገብተሽ እውነቱን ወይም ባቄለው ልንበላው መስሎኝ እግዚአብሔር የሰራው አይደለም እንዴ መምህር እኮ ቃል ከጎረቤት አልፎ ባይወጣ ተናግሬ ሰው አላስቆጣ ቡና ማፍልተን ብንውል ብንጫወት ሐሜት የለውም የደስታ ነው ህይወት። እኔስ ባስብ ሆዴን ለመሙላት ያክል አንተ አላህ አይደል መርዝ ተግባር ሀገር የሚበክል ቀኛው ላይም ብሎ በግራ እንደዋለ ከሰላም ርቆ ከቀም የጎደለ መታየት ሲገባው ደስታና ፍቅራችሁ ምን ቀን ቢጎል ነው የሰው ፊት ያያል። ምንም ባይገለጥ ቢሰወረው ነው ተመልክ ይረቃል የእግዚአብሔር አይኑ ሲታይ በእግዚአብሔሩ ልብና ኩላሊት እንኳን የቀኑ ይታያል የሌሊት ከሰው አንሸ ሳልመስል ነበር እግዚአብሔሩን እጀ ከራሴ እንዳብር ለዛውረው ነው ይሄን መቃብር መምሬ እሱ እውነት ኑሮት እኔን ከረታኝ ሶስት ማድጋጤ እንዳጥሜ ይቅጣኝ አናገራት እንጂ አናገራ እንጂ አረድሚዋ ሲዱ አልቆማ እንዳትቀር እንጂ አውቃ ነው እናቷ እንቡጥ ናት የምትላት ይኸው ሰለስትና 8 ዓመት ሞላት። ወይ ጉድ ወይ አለማገናዘብ ወይ የኛ ፈተና ምንዋ ነው ትልቅ ሰው ይች ብላቴና። አቶ መልካሙ እስኪ ፍረድ በጅ የዚህች ልጅ ሰርግ ላንተ ነው ለልጅ ይንገሩልኝ። ሁሉን ማስጀመሪያው ሰላምታ ነውና ነግቶ ላይን ያበቃን ይድረሰው ምስጋና። አሜን አሜን አሜን። በቀኝም በግራም እዚህ ከተማችሁ እንዴት አደራችሁ? እግዚአብሔር ይመስገን። እንደው ጉድ እኮ ነው እንግዲህ በቀኛው ላይም ብሎ በግራ እንደዋለ ከሰላም ርቆ ከቀም የጎደለ መታየት ሲገባው ደስታና ፍቅራችሁ ምን ቀን ቢጎል ነው የሰው ፊት ያያችሁ? አይ መምሪ ፍቅራችን ስፋፍቶ ታይቶ ነበር ጠብቆ አንዳንዱ ቃል ሲንድ ሲመስል መንጠቆ ከክብር ያርቃል ከክብር ርቆ አንዳንድ ሰው ሲያዩት ቢመስል አስደማሚ ሲቀምሱት ኮርሽም ኮምጣጣ እንደዶም ምን የውስጡን ባናይ ጠልቀን እንደመንፈስ ያጋልጣል እግዚአብሔሩ ጽዋው ሞልቶ ሲፈስ እውነቱን እንድንይዝ አጥብቀን ከስሩ ቅኔውን ተውና የሆነውን አውሩ። ክሱን ያቀረብሽው አንቺ ነሽ እንግዲህ ሰምተን እንድንፈርድ ሐሳብሽን በይወዲ አባት እንደረኛ እምባ እንዳልነበረ ጅብ ላደራ ስጋ መታመኑ ቀረ። ዳር ዳሩን በቅኔ ከምታሽኳሊ ወደ መሐር ገብተሽ እውነቱን ቀጥይ። እውነት ነው ሐቅ ነው በግልጥ ንገሩን። እውነቱን አድንቀን እንድንገልጠው ነውሩን ጊዜ ሳታባክኑ ሰውም ሳይሳቀቅ ሙግቱን ጀምሩ እውነቱ እንዲታወቅ ይሁን በያልበልሻ ለንዛብሽ የሙግት ዘሃ ሐቅ ከእውነት ተጋምጄ ጠላቴን ልጥለው በጀ እግዚአብሔር በሚያውቀው በሰጠኝ ክብር ጠላቴን በቃላት አድቅቄ ልሰብር ልዘነጥን ነው ልክ እንደ ነብር ወትሮማ ማሸነፍ ነውና ክብሬ በጥልቅ አድምጡኝ ሰርጌ ነው ዛሬ ዋሽቼ ብገኝ እውነቱን ብስት ጥማድ በሬዎችን ልስጥ ሳልሰስት በላል በልሃ ለንዛብህ የሙግዛ ቀን ቢጎልብኝ መከራ ጸንቶ የፈጠረኝ አምላክ አይቶኝ ከቶ ምንም ባይገለጥ ቢሰወረው ነው ተመልክ ይረቃል የእግዚአብሔር አይኑ ሲታይ በእግዚአብሔሩ ልብና ኩላሊት እንኳን የቀኑ ይታያል የሌሊት ከሰው አንሸ ሳልመስል ነበር እግዚአብሔሩን እጀ ከራሴ እንዳብር ለዛውረው ነው ይሄን መቃብር መምሬ እሱ እውነት ኑሮት እኔን ከረታኝ ሶስት ማድጋጤ እንዳቅሜ ይቅጣኝ። አይ ጉድ ወይ ጉድ ብትለብስ ብጫቂ ነጠላ ብትበላ ዳጉሳና ባቄላ ብትናገር ከጎረቤት አልፎ አይተርፍ ለሀገር ብትውል ቡና ፍልታ ከሐሜት ብታስብ ሆዷን ለመሙላት በስሜት
ችግር ሲያንጠራው ዛት ጓዳዋ ሲጎድል እግዚአብሔሩ ፊት ስቆም ይሄን ሰጠው እንድል የጎደለ ቤቷን ብርሃን ባደረኩ አመድ አፋሹኝ ይኸው ለክስ ቆሙ። ለብሼ ብታይ ብታቂ ነጠላ ነፍሴ ክፉ ቀና አልፍ ብላ ዳጉሳም ቢሉት ወይም ባቄለው ልንበላው መስሎኝ እግዚአብሔር የሰራው አይደለም እንዴ መምህር እኮ ቃል ከጎረቤት አልፎ ባይወጣ ተናግሬ ሰው አላስቆጣ ቡና ማፍልተን ብንውል ብንጫወት ሐሜት የለውም የደስታ ነው ህይወት። እኔስ ባስብ ሆዴን ለመሙላት ያክል አንተ አለ አይደል መርዝ ተግባር ሀገር የሚበክል ተወት አድርጉና ይሄንን ተረብ እውነት ለመፍረድ እንረባረብ። ነገሩን አይተን ከጥልቅ ከስር ሐቅና እንቅጩ እንድንመሰክር አቶ መልካሙ በል እስኪ ጀምር። ቃል የእምነት ዕዳ ነው አበው እንዲሉ ቃል ነበረን ከጀማነሽ የጠበቀውን ያሉት ከሚጠፋ የወለዱት ይጥፋ የሚለው ቃል ተገልብጦባት ቃሏን በልታለች እሷ ይሁዳ ናት። እንዲሁ መምህር ይሄ ምን ይባላል? ምግብ እንጂ ቃል ይበላል። ጉድ እኮ ነው እናንተ። መቼም ይሄ ጊዜ የለውም ተመን። እንዲያው ማን ይሆን ለቃል የሚታመን? እግዚአብሔር በሚያውቀው በሁለታችሁ መሃል ምንድነው የሚለው የገባችሁት ቃል? ባድነቱ በቅቶን በደም ልንታሰር ጋብቻ የሚሉት ትልቁ ቁም ነገር ተጋምደን ልንያዝ ልጅ ያለት ድርልኝ ነበር ባይሰበር ጌታዬ ይሉኝ። ዛሬ ግን ቀኑ ደርሶ እንድንዘገጃጅ ነገሩ እንዲፈጸም ብንሰዳ አማላጅ አሻፈረ ብላ አጓጉል ጎፍልላ ክቡር አማላጅ የጥቅስ አቃጥላ እምብኛ አትንኩኝ ብትል ቃል እምነቷን በልታ ይኸው ልፋረዳት መጣሁ እዚህ ቦታ። አጉል መታለል የመካድ ላይ በቃኝ ለአንዳንድ ማሟያ ብር ስጠኝ ብላኝ ይኸው እገኛለሁ ብሬን እንኳን ነጥቃኝ። አሃ ይሄማ ነውር ነው የበደልን በደል። ምን አይነት ድፍረት ነው ዋለ መታደል። ብታሳዝነንም በደረሰብህ ግፍ ለአንተ ብንፈርድልህ ያሰኘናል ሰነፍ። እውነት እንዲኖረው ሚዛን እንዲመታ አጣርተን እንስማ የሷንም እውነታ። አዎ እንግዲህ ተራውን ለጥቀሽ ያዥና ተናገሪ እንስማሽ በጥልቅ ጥሞና። አረግ መምሬ እሱ ቀድሞ ሲለው ቢመስልም ተበዳይ እኔ ስዘረዝር የነገሩን ጉዳይ ሳላጎለዳድፍ በጠራ አንደበት እውነት ትወጣለች ከታፈነችበት። እርግጥ ቃል ነበረ ልጀልድርልህ አሸወይና ልንል በሰርጋችን ላይ ድህነቴን አይቶ ሰው የላትም ብሎ እምቡጥ ልጄን ቀማኝ በብር አታልሉ። የክፉነቱ ጥግ አስመሳይነቱ ከልጁ ልጅ ጋር ትዳር መመስረቱ። አይ መምሬ በአግባቡ ያልበላች ወገቧ ያልጠና አንዲት እምቡጥ ልጄን በክፉ አይኑ አየና ታላገባሁ ብሎ ጉልበተኛ ልኮ ልጅሽን ልቀማሽ ነው የሚለኝ እኮ። የሆነስ ሆነና እምቡጥ ልጅ ከሆነች እንዴት ብለሽ አሰብሽ ትዳር ትይዛለች? አይ መምሬ አለመማሬ ነው የጥንቶ ጊዞኝ ያለማገናዘብ አንጎሌን አናውዞኝ። ኋላ ግን ስነቃ ጎረቤት ሲወቅሰኝ ቃሌን መብላት መረጥኩ ልጄን ከሚወርሰኝ። መምሬ ጎረቤት ቢወቅስም ከማያገባው ገብቶ ውርደት ነው በእውነቱ መገኘት ቃል በልቶ። ቆይ እንዴት ነው ነገሩ? ልጅቱ ስንት ነው እድሜዋ? እሷ አይመጥናትም አይሆንም ወይ ባሏ? ኧረ መምሬ አንዲት ፍሬ ልጅ ናት ተጣት ያልዘለለች እኔን ጥሎባት ነው ለትዳር የዋለች። አሄ አናገራት እንጂ አናገራ እንጂ ኧረ እድሜዋ ሲሄዷል ቁማ እንዳትቀር እንጂ አውቃ ነው እናቷ እምቡጥ ናት የምትላት። ይኸው ሰለስትና 8 ዓመት ሞላት። ወይ ጉድ! ወይ አለማገናዘብ! ወይ የኛ ፈተና! ምኗ ነው ትልቅ ሰው ይች ብላቴና? አቶ መልካሙ እስኪ ፍረድ በእጅ የዚህች ልጅ ሰርግ ለአንተ ነው ለልጅ? ይንገሩልኝ እምሬ ሴትና መሬት የማይችለው የለም ተብለው ወራይል በእኛ በዝቻለ ለኔ ሲሆን ነው ወይ ጫጫታ ኦታው? እንዲህ አይደለም ወይ ሰርግ በየቦታው? ባልተቤት የዝናሽ ነፍሷን ይማርና አግብቻት የለም ወይ 9 ዓመት ሆና ሲሆን ትዳር ባሲያስኩ
መሸለም ሲገባኝ እንዴት ፍርድ ልጣ በእውነት የሚዳኝ? ወይ ጉድ! አለማሰብ አለማገናዘብ ለጥፋት ድርጊት እንድንሆንልህ ዘብ ትገፋፋናለህ ወንጀል እንዳልሰራ። አሁን ያንተ ነገር ምኑ ነው የሚያኮራ? ይንገሩልኝ። ይች ብላቴና ይችን ቦቀቅላ እንዴት ትኖራለች ያንተን ትዳር አዝላ? ባልወለደ አንጀት አንተማ ምን ታረቅ? እናቷ ናት እንጂ የዚህ ሁሉ ፈለግ ለአንቺ የቤት ጣጣ ሞሰብ መሙያ ብለሽ እንዴት አንድ ልጅሽን ገደል ትከቻለሽ? አይ መምሬ፣ አረ እንደው ብዙ ነው ሚስጥሩ፣ ተዘርዝሮ አያልቅም የሰውየው ነውሩ። በጀል ያስፈራርቶ ጠዋትና ማታ ወይ እገልሻለሁ ወይ እገላታለሁ እያለ ሲያምታታ ስጋት ገባኝና ልጄን እንዳላጣ በድብቅ ተስማማው ቀን እስከሚመጣ። ይሄው ቀኑ ደርሶ ብሞት ልሙት ብዬ ቃሌን አጠፍኩና መጣው ከሸንጎይ። እንደው መምሬ ጭንቀታችን አይቶ እንደው ክብር ዳኛ ይገላግሉን ባኮ ከዚህ መጋኛ። እንደው የሰጠኝም ገንዘብ እንዳይሆነው ምክንያት ሰርቼ ከፍላለሁ ይስጥን ትንሽ ጊዜያት። ወዴት ነው መምሬ? እንዴት ነው ነገሩ? ይስሙማ መምሬ፣ ገንዘብ መች ሆነ የውስጥ ችግር? ኮተታ መላምቷን ትተው ይፍረዱልኝማ ውላችንን አይተው። ይቺ ሰው እርጉም ናት የትዳር ዳቢሎስ። አረ እንዲያው ይስማት ትውረድ እንጦሮጦስ። ምስና ቅጣቷን ለሰራችው ወንጀል ሚስቴን ይስጡኝና አሾዬን አልበል። በእርግጥ ቃል ነው በውል ተታሰረ። እኛም ተዚያ አንወጣም እውነት ከነበረ። አረ መምሬ፣ አዎ እውነት ነው። ግን ቃል ስትጋቡ እንዴት ነበር ደንቡ? እውነት መፍረዳችን ባያወለዳዳም ውሉ ሐቅ ነበረው፣ አንዱም አልተጎዳም። ከእናንተ ሐሳብ ጋር ክሱን አንሰላስለን የሚበጀውን ፍርድ እንዲህ እንላለን። አቶ መልካሙ ማምከር መገሰጹ ነበር የሚያምርብህ። አዎ ዛሬ ስትመከር በእውነቱ አፈርኩብህ። አዎ በእውነቱ አፈርኩብህ። ይህችን ብላቴና በ40 ዓመት በልጠሃት ታላገባሁ ማለት ይህ ነው ያንተ ብላት? ምን አይነት ህሊና ተንኮል ነው ያደለ? ያንተ ልጅ ብትሆን ደፍረህ ትድራለህ? የማትፈልገውን በአንተ ላይ እንዲሆን እንዴት ደስ ይልሃል በሌላው ላይ ሲሆን? እስኪ አቶ መልካሙ እኔ ላንተ እንድፈርድ ፍላጎቱ ካለ ቅድሚያ ያንተዋን ልጅ እግር ለኔ ትድራለህ። ማምሬ እንዴት? የሷ እኮ ገና ልጅ ናት ሙጭቅላ። አቤት የሰው ድካም፣ ራስ ወዳድነት። በራሱ ሲያየው ነው የሚመስለው እውነት። እታው እንጂ ጌታው ፍርዶ ማይዛባ ገንዘብ ከፍያለሁ ልጇን እንዳገባ። ያንተ ብር መላክ ነው ያሻውን የሚወስድ። ታዲያ ስለከፈልክኝ ያላንተ እንፍረድ? በገንዘብ መጣ በሰማይ በምድር ድርጊት ነውር ነው ያሳጣል ክብር። ፍርዳችን ይሄ ነው የውሳኔያችን ዳር። እሷን አታገባም ፈርሷል የትዳር። የምታንቧትረው ገንዘብ አለኝ ብለህ እሱም ተቀምጧል ውርስ ትሆናለህ። ሐሳብ ተንኮሉ ስለጠፋው ፍሬ ካፍ እንደወጣው ሁለት ጥማድ በሬ ቅጣት ነው እሱ ትከፍላለህ ዛሬ። አይ የኔ እግዚአብሔር መምሬ ምንም ሐቅ ሆኖ ላች ብንፈርድም ለሕፃኗ ጉዳት ካንቺ ራስ አንወርድም። ምንም ብትወልጃትም ብትሆን ያንቺ ልጅ ለገንዘብ ስትይ ጥለሻታል ደጅ። ልጅቱን ነው እንጂ ነፃ የምናወጣት አንቺ ለድርጊትሽ አታልፊም ከቅጣት። ይሁን እንዳሻው እንኳን ልጅ ዳነች በፈለጉት ይቁጡኝ ለርሶ እንደሚመች ይሁን። እንግዲህ 3 ማዲጋ ጤፉን አስገቢ እንዳቅምሽ፣ እኛም ከዚህ ወደ ሌላ ማንጭንብሽ። እንግዲህ የፍርድ በሀገሩ ይጽና፣ ልጆቹን ያሳድግ ሁሉም በሰላም በቀና። በሉ ሰላም ሁኑ፣ እግዚአብሔር ይባርካችሁ። አሜን። ሰላምና ደስታ ፍቅሩን ይስጣችሁ። አሜን። እንግዲህ ይሄ ሕግ በሀገሩ ይጽና ይሁን፣ ልጆቹን ያሳድግ ሁሉም በሰላም በቀና። በሉ ተቃቀፉ። ይሁን